በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማለዳ መያዝ የክፉ መንፈሶች ድርጊት ቅጽ 2። እግዚአብሔር የታሰሩትን ይፈታል። መዝሙር 145 በቅንፍ 146 ቁጥር 7። በማለዳ መያዝ ተጻፈ በአባታችን በመልአከ መንከራት ግርማ ወንድሙ። ክፍል 16። አሚዛራክ በኢሉሚናቲ በሚታገዙ ሰዎች ሰፊ የክፋት ጥበብ ውስጥ ጥልቅ ቦታ ያለው ክፉ መንፈስ በመሆኑ ዘመቻውና ተልእኮው ይህንን ዘመን የመርዝ ትውልድ ማድረግ ነው። ስለሆነም ሰዎች ተመርዘው ይወለዳሉ፣ ያድጋሉ፣ ይማራሉ፣ በጠባያቸውም ግትር ያሉ ሆነው ይቀራሉ። በአጠቃላይ አሚዛራክ ካለ የትውልዱ ራዕይ ወደ በረከት አይመጣም። ታዲያ ምን እናድርግ? ተስፋችን ማን ነው? በማርቆስ ወንጌል ምዕራፍ 16 ከቁጥር 17 እስከ 18 ላይ ያመኑትንም እነዚህ ምልክቶች ይከተላችኋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልንም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ ይለናል። ይህ የእግዚአብሔር የተስፋ ቃል ነው። ምን እናድርግ? ምን ይሻለናል ለሚለው ጭንቀታችን መልሱ የእግዚአብሔር ፍቅር፣ ጸጋና ኃይል ያስፈልገናል ነው። በሰላም የመኖራችንን የመዳናችንንና የድህነታችን አለኝታና ተስፋ እግዚአብሔር አምላክ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። እግዚአብሔር አብሮን ካለ አንጎዳም። ዛሬ የቤተ ክርስቲያን አገልጋይ ሆናችሁ እጽዋት የምታመልኩ ለእውቀት፣ ለገበያ፣ ለሥራ፣ ለዕድል፣ ለማፍዘዣ፣ ለመስተፋቅር፣ ለማጉበጥ፣ ለማሰናከል፣ ሰውነትን ለመመረዝ፣ ለመግደል ወዘተ እየተባለ እጽዋትን እየመደባችሁ መከራችሁን የምታዩ ሁሉ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አደራ የምላችሁ የዘላለምን ሕይወት እንድትፈልጉ ነው። እደግመዋለሁ። ዛሬ የቤተ ክርስቲያን አገልጋይ የሆናችሁ እጽዋት የምታመልኩ ለእውቀት፣ ለገበያ፣ ለሥራ፣ ለዕድል፣ ለማፍዘዣ፣ ለመስተፋቅር፣ ለማጉበጥ፣ ለማሰናከል፣ ሰውነትን ለመመረዝ፣ ለመግደል ወዘተ እየተባለ እጽዋትን እየመደባችሁ መከራችሁን የምታዩ ሁሉ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አደራ የምላችሁ የዘላለምን ሕይወት እንድትፈልጉ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በሥጋ በተገለጠ ጊዜ ወደ ቆሮንጦስ በረሃ የሄደው ሊጾምና ሊጸልይ እንጂ እጽዋትን ለመቁረጥ አይደለም። ጌታችን ኢየሱስ ክርስቶስ 12 ዓመት ደም የፈሰሳትን ሴት ያዳናት ከእንዲህ አይነት ቦታ ቅጠል ቆርጠሽ ከዚያ ስፍራ ስር ምሰሽ ይህንን ይዘሽ ነይ ብሎ አይደለም። ባለቀንድ እጀታ ቢላ ከአንድ ወጥ የወይራ እንጨት በተሰራ መጥረቢያ ቆርጠሽ አንጪ አላላትም። በእግዚአብሔር መንፈስ እምነትሽ አድኖሻል ነው ያላት። የሚያድነውና የሚያስተምረን እጽዋት ሳይሆን እግዚአብሔር ብቻ ነው። በዚህ አጥፊ መናፍስት በሰፈነበት ዘመንና ዓለም ውስጥ ኢየሱስ ክርስቶስ ያስፈልገናል። ኢየሱስ ክርስቶስ ሰው ሆኖ መጥቷል። ቃል ሥጋ ሆኖ ጸጋንና እውነትን ተሞልቶ በእኛ አድሯል። ከእኛ የሚጠበቀው ጸጋንና እውነትን ተሞልቶ በእኛ እንዳደረ ሁሉ እኛም ጸጋውንና እውነቱን ይዘን መቆየት አለብን። በአጠቃላይ ዛሬ በህቡዕ በተደራጁት የመናፍስቱ ዓለም ሴረኞች እጅ ውስጥ ትውልዱ እንዳይገባ እግዚአብሔር አምላክ ያስፈልገናል። እባቦችም ክፉ መንፈሶችም በስሙ ይያዛሉ፣ እኛም በስሙ እንድናለን። እግዚአብሔር ስሙ የተመሰገነ ይሁን። በትንቢተ ናሆም ምዕራፍ 1 ቁጥር 13 ላይ የሕያው እግዚአብሔር ቃል እንዲህ ይለናል፣ አሁንም ቀንበሩን ለአንተ እሰብራለሁ፣ እስራትህንም እበጥሳለሁ ይለናል።
ምዕራፍ 4 ብሮሽኤል አባድ የአመፃና የሞት መንፈስ። እነሆ በአመፃ ተጨነቀ፣ ጉዳትን ጸነሰ፣ ኃጢአትንም ወለደ። መዝሙረ ዳዊት ምዕራፍ 7 ቁጥር 14 ላይ። ብሮሽኤል አባድ ይህ ሞትን በቀላሉ የሚጋብዝ ክፉ መንፈስ ነው። ሁል ጊዜ ሰዎች እግዚአብሔርን ለማወቅ ባልወደዱ ጊዜ ወደ ሰው ልጅ የሚገባ የአመፃና የሞት መንፈስ ሲሆን እንደ ጊዜውና እንደ ሁኔታው አይነቶቹንና ራሱን በልዩ ልዩ ስልቶች በመለዋወጥ ነውጥን በማስተማርና በማመልከት የሰው ልጆችን ሕይወት በኃይለኝነትና በመጎደኝነት በተቃዋሚነትና እምቢ ባይነት እንዲታበዩ አድርጎ ወደ አመፅ የሚመራ የትዕቢት መንፈስ ነው። ይህ ፈጽሞ ጊዜን የማያባክነው የዲያብሎስ ርኩስ መንፈስ ወራትን፣ ቀናትን፣ ሰዓታትን፣ ደቂቃንና ሴኮንዶችን ሳያሳልፍ በጥንቃቄ እየለካና እየቆጠረ ለጥቃት ኢላማዎቹ ጊዜዎቹን ሁሉ በእቅድ ይጠቀምባቸዋል። ብሮሽኤል አባድ የሚለው ቃል ከዕብራይስጥ ቋንቋ ወደ አማርኛ ሲፈታ ትርጉሙ በአመፅ የተጣለው የመጀመሪያው የጥፋት መልአክ ወይም ደግሞ መልአከ ሞት ማለት ነው። ብሮሽኤል በተረጋጋና በመንፈሳዊ ቅንነት ውስጥ የሚኖር ትውልድ ሲያጋጥመው ኃይሉን አሰባስቦ ጊዜ እስኪያገኝ ድረስ አመቺ ስፍራ በመያዝ አድፍጦ በትዕግስት ይቀመጣል። መረጋጋት በሌለበት ሁኔታ ውስጥ የሚራመድና በአምልኮት መንፈሳዊ ኃይል ደካማ የሆነ ትውልድ ሲያጋጥመው ደግሞ ክፋትን ልዩ መሳሪያው በማድረግ አመፃንና ሞትን በድፍረት ያንቀሳቅሳል። ይህ መንፈስ በብሉይ ኪዳን ዘመን የአመፃ መንገዶች አስተማሪ በመሆን ብዙ መንፈሳውያን አባቶችን አስቷል። በመጽሐፈ መሳፍንት ዘመንም ቅራኔን በማስፋፋት መንፈሳዊ ጥንካሬ ያላቸውን ሁሉ ጥሏል። ከነዚህም መካከል እንደ ምሳሌ የምንጠቅሰው ሳኦልን ነው። ሳኦልንና እርሱን የመሰሉ በዘመኑ ተነስተው የነበሩ የእስራኤል ነገሥታት ሁሉ በዚህ በክፉ መንፈስ ተጠቅተው የአመፃ ክፉ ተግባራት የራሳቸውና የሕዝባቸው ታሪክ እንዲሆን አድርገውና አውርሰው አልፈዋል። እንዲህ አይነት የመናፍስት ክስተቶች በአብዛኛው የሚገለጹት እግዚአብሔርን ለማወቅም ሆነ በአምልኮቱ ውስጥ ለማለፍ በማይፈልጉት ኃይሎች ነው። ቅዱስ ቃሉ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይለናል በሮሜ መልእክቱ ምዕራፍ 1 ቁጥር 28 ላይ። እግዚአብሔርን ለማወቅ በመንፈሳዊ ግንዛቤና ብቃት የምንበረታ ከሆነ ግን ኃያሉ አምላክ እግዚአብሔር ከኛ ጋር ነው። እግዚአብሔርን ለማወቅ 3 መንገዶች ማለፍ አለብን። አባቶቻችን ባቆዩትና ባወቁት መንገድ መጓዝ፣ በእግዚአብሔር መገለጥ ትውልዱን ማዳን፣ ትውልዱን ወደ እግዚአብሔር መመለስና መንፈሳዊ ጽናትን ማዳበር ናቸው። እነዚህን ሂደቶች ካላወቅንና ካልተገነዘብናቸው መጪው ጊዜና ሁኔታ የሚወሰነው የራሳችን ባህሪና የክፉ መንፈስ የብሮሽኤል የአመፃ ኃይል ነው። እነዚህ ጎዳናዎች ደግሞ ወደ ተለያየ አቅጣጫዎች የሚወስዱን ሲሆን በመጀመሪያው ደረጃ እግዚአብሔርን ለማወቅ የምንወስዳቸው እርምጃዎች በሙሉ የኑሯችን ክፍልና የአኗኗራችን እንዲሁም የቤተሰባችንን ጠባይና ባህሪ ወይም የአምልኮት ገጻችንን የሚመለከት ይሆናል። እግዚአብሔርን ለማወቅ መትጋት በራሱ አንዱና ዋናው የኑሯችን የሕይወት መንገድ ማሳያ ነው። ዛሬ ብዙዎች እግዚአብሔርን ከማያውቁ ቤተሰቦች ተወልደውና በዚያ ሕይወት ውስጥ አድገው የብሮሽኤል የጥፋት ኃይል በመሆን ዲያብሎስን እያገለገሉ ይገኛሉ። በመሆኑም ዛሬ በውጭው ዓለም ያሉ ብዙ ሰዎች በተለይም ምሁራን እንዲሁም ደግሞ የሰለጠነው ማህበረሰብ በብሮሽኤል መንፈስ ጥቃት አቅጣጫቸውን ስተው አመፃ ላይ ወድቀዋል። የብሮሽኤል መንፈስ የአመፅ ጦርነት ሁል ጊዜ የሚነሳው ከውስጥ ወደ ውጭ ነው። ይህም እንቅስቃሴ በክፉ መንፈስ ኃይል የሚመራ ስለሆነ በሳይንሳዊ የምርመራ ዘዴና በስነ ልቦና የምክር አገልግሎት ወይም በፖለቲካ አመለካከትና አቋም በኩል መፍትሄ የሚያገኝ አይደለም። ብሮሽኤል የአመፃ እንቅስቃሴን የሚፈጥርና ብዙ የግፍ አይነቶች የሰው ልጅ ልብ ውስጥ በማስቀመጥ የትውልድን መንፈሳዊ ጉዞ የሚያውክና የሚያዛባ፣ መልካም የሆኑ የትምህርት ገጽታዎችን የሚያበላሽና የሚያፈርስ፣ በምትኩ የራሱን የክፋት ሐሳቦች የሚያሰራጭ መንፈስ ነው።
ብሮሽኤል የሰው ልጅ ኑሮን ቆልፎ የመያዝ አቅም ያለው ሲሆን ከዋናው ጠላት ከሳጥናኤል ጋር ባለው ጠንካራ ግንኙነት የአመፃ ኃይል መሪ በመሆን የሚሰለፍ ብዙ ሰራዊት በተዋረድ ያሉትና ነውጥን ሊያነሳሱና ሊመሩ ከሚችሉ አመፀኛ ሰዎች ጋር በቀላሉ የሚያብር መንፈስ ነው። አመፃ በአንድ በኩል ከራስ ባህሪና በክፉ መንፈስ ግፊት የሚፈጸም የግፍና የተንኮል ድርጊት ሲሆን በሌላ በኩል ደግሞ ለኃጢአትና ለክፉ ድርጊት ተገዢ አልሆንም በማለት ከእግዚአብሔር ኃይል ጋር በመሆን የዲያብሎስን በመዋጋት የሚፈጸም ነው። ይህም ሂደት የእግዚአብሔርን የምህረትና የቸርነት ጊዜ የክብሩንና የሰማያዊ ጥበቃውንና የመሪነቱን ኃይል በማናናቅ የሰው ልጅ በራሱ ተፈጥሮ ብቻውን ለማከናወን በሚያደርገው ጥረት ውስጥ አመፃን መጠቀም ያደርጋል። የእግዚአብሔርን መንፈሳዊ ክብርና ኃይል በተወው በናቀውና በረሳው ትውልድና ዘመን ውስጥ መኖር በራሱ አስቸጋሪ ብቻ ሳይሆን አመፅም ነው። በፈሪሃ እግዚአብሔር የታነጽን ከሆነ ግን የእግዚአብሔር መንፈስ ስለሚጠብቀን የዲያብሎስ ጥቃት ውስጣችን ደፍሮ ሊገባ አይችልም። ነገር ግን የእግዚአብሔር መንፈስ አናውቅም በሚሉ ወገኖች በኋላ ላይ በራሱ በዲያብሎስ በኩል የሚመጣባቸውን የአመፃን ውጥረት መቋቋም አይችሉም። ዛሬ ብዙ አመፃዎች በተለያዩ ማዕዘኖች እየተነሱ ዓለምን እያናወጡ ይገኛሉ። በዚህም በፈጣኑ የብሮሽኤል የጥፋት ዘመን ላይ መቆማችንን በትክክል እንገነዘባለን። እነሆ በአመፃ ተጸነስኩ፣ እናቴ በኃጢአት ወለደችኝ ይለናል መዝሙረ ዳዊት ምዕራፍ 50 በቅንፍ 51 ቁጥር 5 ላይ። አንድ ወቅት እኛም በአመፃ መርሆች ተመርተን በመጨረሻ ላይ አመድ አፋሽ ሆነን መቅረታችንን ለመግለጽ ማረጋገጫ አያስፈልገውም። ያ የአብዮቱ ዘመን የአመፃና የሞት ዘመን ነበረ። አመፃ ብዙ ሚሊዮን የሰው ሕይወት ያጠፋና ንብረት ያወደመ ለመሆኑ ዓለማችን ራሷ ያለፈችባቸውን ዘመናት ማስረጃዎች ናቸው። የአመፃ አስተባባሪ ኃይሎች የብሮሽኤልን የመንፈስ አመራር ጠባይና የተከተሉና በህብረተሰቡ ውስጥም ክፉ ዳፍንት በማሳደር በቀጣዩ ዘመን ላይ እድሉ የሰፋ እንደሆነ በመስበክ የውሸት እንጀራ እያጎረሱ የብዙ ሰዎችን ሕይወት ያጨለሙ የድፍረቱ መንፈስ ልጆች ናቸው። እንዲህ አይነት ጥፋት የተካሄደባቸው አገሮች በሙሉ ያቀዱትና የፈለጉት ግብ ላይ ሳይደርሱ በመቅረት ተበታትነው እጅግ ተስፋ የቆረጠ የከሰረ በሱስና በክፉ አመል የናወዘ ትውልድ በማፍራት ወድቀዋል። አመፃ ሁሉ በማለት መጽሐፍ ቅዱስ በሮሜ መልእክት ላይ የሚነግረን ይህንኑ ሁኔታ ነው። ብሮሽኤል የእነዚህ አይነት የክፉ አሰራር ልምድ ያለው በታሪክ ውስጥ ብዙ የሰው ልጆችን ደም የጠጣና የእግዚአብሔር የሆነውን ሕዝብ አናግቶ ባልሆነ የጥፋት መስመር ውስጥ አስገብቶ ያቆመና የሚያቆም የሞት መንፈስ ነው። ብሮሽኤል በአመፃ ኃይል መሪነቱ ስለሚታወቅ እግዚአብሔርን ለማወቅ ያልወደዱትን ሁሉ በዚህ መንፈስ ምሪት በቁራኛነት ይይዛል። ለዚህ ደግሞ በትልቅ የእውቀት ደረጃና በስነ ሕይወት ምርምር በሳይንሱ ዓለም ውስጥ ያሉትን ሁሉ የሚያካትት ነው። እነዚህ የአመፃ መንፈሶች ስራቸው ከመጀመራቸው በፊት በቅድሚያ በእምነት በኩል ያሉትን መንገዶች ሁሉ ሰብረው በመጣል ሰዎች ሃይማኖታቸውን ከሕይወታቸው ውስጥ አሟጠውና አራግፈው በመጣል ባዶ ሆነው እንዲቀሩ ያደርጋል። ከዚህ በኋላ ዲያብሎስ ምንም የሚያግደው ኃይል ስለሌለ የእግዚአብሔር መንፈስ በሌለበት ባዶ ቤት ውስጥ ለመግባት አይቸገርም። የክህደቱ መስመር በማጠናከር መንፈሳዊ ጎዳናዎችን በመርገምና በማጥላላት ሕዝቡን ወዳልሆነ የቅራኔ አቅጣጫ አስገብቶ በመምራት አመፃ በሰው ልጆች ሕይወት ውስጥ እንዲጀመር ይቀሰቅሳል። በዚህ በኢሉሚናቲ ዓለም ውስጥ ተጠናክረውና የተቀባይነታቸው ደረጃ በተሰወረ መንገድ በዲያብሎስ እገዛ አግኝተው የነበሩት የፍልስፍናና የርዕዮተ ዓለም መንፈሶች እንደ ምሳሌ የሚጠቀሱ ናቸው። ቅራኔዎችን በቅራኔዎች ላይ እያባባሰ መንገዱንና ስልቱን አስቸጋሪ በማድረግ የራሱን የጥፋት ኃይሎች በምድር ላይ ለማቆየት እድሉን ያገኘ መንፈስ ነው። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ ይለናል መዝሙረ ዳዊት መዝሙር 50 በቅንፍ 51 ቁጥር 10 ላይ። ብሮሽኤል አመፃን ሁሉ በማስተጋባት ወደ ትውልዱ አእምሮና ልቦና ውስጥ የእምቢ ባይነትን መንፈስና ስሜትን በማስቀመጥ ቂም በመያዝ
በቀልን በመምራትና ቅራኔን በማዳበር የጥፋት ኃይልን በሰው ልጆች ሕይወት ውስጥ የሚያሰፋ ጠላት ነው። በመጽሐፍ ቅዱስ ውስጥ ገና ምንም አይነት አብዮት ባልተካሄደበት ዘመን አመፃ ሁሉ በማለት ቅዱስ ጳውሎስ በስፋት የጠቀሰው ስለ ሮማ ነው። የሮማ ሰዎች በአሁኑ ዘመን እንኳ በምድረ ጣሊያን በማፊያ ሴረኞች የሚነሱትንና ተጠንስሰው ወደ ዓለም ብቅ የሚሉትን የአመፃ ድርጊቶች ከዚህ ከክፉ መንፈስ አሰራር አውታር ጋር አያይዘው በዓለማችን ጉድ የሚያሰኙ ወንጀሎችና የኃጢአት ጠባዮች የተዘረጋባት የማፊያ የአመፃ ልጆች ሀገር ሆናለች። በዚህ ዘመን ያሉ መሰሪ የማፊያ አመጾች በሙሉ የሚነሱት ከዚህችው ቦታ ነው። የሮማ ሰዎች የአመፃ አሰልጣኞች በመሆን በክፉ መንፈስ አሰራር ስር ወድቀው ጊዜያቸውን ለዲያብሎስ ሥራ መግለጫ በማድረግ የዘመኑን ዕውቀት ተከትለው የትውልዱን አስተሳሰብ ጠምዘው ወደሚፈልጉት አቅጣጫ ለመውሰድ በሚያደርጉት ትግል ውስጥ ምንጊዜም የብሮሽኤል መንፈሶች ከጎናቸው ነበሩ። በመሆኑም ቅዱስ ጳውሎስ በሮም የሚነሱትን የግፍ ድርጊቶችንና የክህደት መንፈሶችን በሚገባ ተገንዝቧል። የዘመናችን ኢሉሚናቲ ታሪካዊ ምንጫቸውና መንስኤያቸው በተቀደሰው ቤተ መቅደስ ጥላ ውስጥ መሆኑንም እንገነዘባለን። በምድራችን ላይ ያሉ የግፍና የዲያብሎስ የመስዋዕት ሥራዎች በሙሉ በተሰወረ ምስጢራዊ የብሮሽኤል የአመፃ ሴራ በኩል የትውልዱ መንፈሳዊ ሞራል እንዲቀዘቅዝና ጥላቻው እንዲስፋፋ በተቀደሰ ስፍራ ላይ ሳይቀር ሰርገው መግባታቸው ገሃድ ሆኗል። የሰው ልጅ እንዲህ አይነት መዘዞችን ባስተናገደ ቁጥር በየጊዜው የሚነሱ የአመፃ ኃይሎች ወደሚፈልጉት አቅጣጫ እየጠመዘዙት መንፈሳዊ ጥንካሬና ምሪት ያሳጡታል፣ አሳጥተውትማል። ስለሆነም በእግዚአብሔር አምላክ ላይ ማመፅና ትውልድ በትውልድ ላይ አምጾ ቅራኔ የሚይዝበትን መንገድ መፍጠር፣ ማፋጀትና የደም መስዋዕት ወይም ግብር ለዲያብሎስ ማስገኘት የተለመደ ተግባር ሆኗል። በእግዚአብሔር ላይ ማመፅ የዘመናችን የእውቀት ኃይል ሆኖ በተለያየ የትምህርት ተቋም ሁሉ ሳይቀር የሥነ መለኮት አካሄድን እንደ መጨቆኛ መሳሪያ በመቁጠር በማርክሲስቱ ዓለምና በኢሉሚናቱ መናፍስት መሰሪ ሴራ የህብረተሰቡን እምነት ሸርሽሮ ለማውጣት የሚጠቀሙበት የክህደት ዘዴ በእግዚአብሔር ላይ ማመፅና ማሳመፅ የዘመናችን ስልጡን ህብረተሰብ መለያ ነው። በእግዚአብሔር ላይ ማሳመፅ የዲያብሎስ አይነተኛ አሰራር በመሆኑ ዛሬ ብሮሽኤል የተሻለና ለክፋት የሚመች ትውልድ አግኝቷል። ስለሆነም ከሰዎች ሕይወት ውስጥ የእግዚአብሔርን ኃይል መንቀል ማለት ለቀጣዩ የጥፋት አሰላለፍ አመቺ ሁኔታን መፍጠርና ራእዩ ከአምላክና ከሰማይ ጌታ ያልሆነለትን ትውልድ ለራሱ ማመቻቸት ማለት ስለሆነ በዚህ ዘመቻው ሚሊዮኖችን ከምድረ ገጽ አጥፍቶ የዲያብሎስ ግብር አድርጓቸዋል። በመጽሐፈ ምሳሌ ምዕራፍ 12 ቁጥር 3 ላይ ተንኮለኛውን ሰው ግን ይቀስፈዋል፣ ሰውን አመፃ አያናውፀውም ይለናል። ለምሳሌ በአሳለፍነው የአብዮቱ ዘመን ጨቋኝና ተጨቋኝ በሚለው መርሆ ውስጥ ኢትዮጵያ ተጠቃሚ እንደሆነች ተደርጎ በብዙ ካድሬዎች ተሰብኮ በመጨረሻም እግዚአብሔር የለሽ የሆነ ትውልድ ተፈጥሮ እንደነበረ እናስታውሳለን። እንግዲህ አመፃ ሁሉ የሚለው ቃል እንደሚያስረዳን ድፍረት የተሞላበትን ተግባር በማከናወን ተሽለው በተገኙ ሰዎች ላይ ችግሮችን መፍጠርና ጉዳታቸውን ማየት እንዲሁም ሰዎቹን ከምድረ ገጽ ለማስወገድና ታሪካቸውን ለማውደም እንደሆነ የብሮሽኤል የረቀቀ የውጊያ ጥበብ ያመለክተናል። ዲያብሎስ የመጀመሪያ አመፃውን በሃይማኖት ላይ እንዲጀምር ያደርጋል። በዚህም የአመፃ ኃይል የእግዚአብሔርን ጥበብ ከሕዝቡ በማራቅ ቀጣይ ለሆነ ጥፋት ያመቻቻቸዋል። የመንፈስ ቅዱስ የመልእክት የጥበቃ ኃይል እንዲቋረጥ አምልኮተ እግዚአብሔርን ከሰዎች ለማራቅ የሚጠቀምባቸው ዘዴዎች መካከል አንዱ ደግሞ ሃይማኖትን በሌላ ሃይማኖት መለወጥ ነው። ይህ ደግሞ አመፃ ነው። የአንዱን እምነት ጨፍልቀው ወይም አካሄዱንና ስነ መለኮታዊ ምሪቱን በማጣጣል በገንዘብ ወይም በሌላ ባላቸው ኃይልና ስልት ሁሉ በመጠቀም አሊያም በመንፈሱ አፍዛ ደንግዝ በመታገዝ የህብረተሰቡን እምነት በመሸርሸር አቋሙን ያናጉታል። ሃይማኖትን በሌላ ሃይማኖት መተካት የነጻነት አንዱ አካል አድርገው አመፃ በማነሳሳት ከፋፍሎንና ስም አጠራሩን አብዝቶ ማምታታት የዚሁ የአመፃ መንፈስ ሴራ ነው።
ከማምታታቱ በኋላ ደግሞ በሃይማኖቱ ውስጥ የስህተትን ሰዎች አስርጎ በማስገባት ለአመፃ ሥራ መቀሽቀሻ የሚሆን ተግባርና ድርጊት በመፈጸም የማፍረስና የመበተን ሴራዎችን ማጧጧፍ ቀጣዩ ስራቸው ይሆናል። ለምሳሌ በጥሩ መለኮታዊ ኃይል የምትመራ ሃይማኖትን ለማዳከም ብሎም ለማጥፋት በእርሷ ውስጥ በክህደት መሰሪ አካሄድ ስልት ጠንከር ያሉ ሰባኪዎችን በማስገባት የክህደት ሐሳቦችን እንዲስፋፉ ማድረግ፣ በአምልኮት ውስጥ የዘልማድና የድፍረት አገልግሎቶች እንዲከናወኑ ማድረግ፣ በሃይማኖት ውስጥ ኃጢአትና የአመፃ ቅሌቶች እንዲበዙ ማድረግ፣ በመንፈሳዊ ሕይወት ታላቅነት ላይ የቆሙ አባቶችን ክብር በማዋረድ በድፍረት በመሳደብና በማንጓጠጥ በመንፈሳዊ ጉዟቸው ላይ እንቅፋት መሆን፣ በአጠቃላይ ቀጣዩን ትውልድ ለማሳሳት አንዳንድ የሚታዩና የማይታዩ በተግባር የሚገለጡ ድርጊቶችን በአመፅ መልክ በመፈጸም እምነቱ ቀስ በቀስ ማዳከም ነው። ከአመፃ ድርጊቶች ውስጥ የብሮሽኤል አንዱና ትልቁ ሴራ በሃይማኖት ላይ የሚካሄደውን ዘመቻ በመከፋፈልና በማዳከም ላይ ያተኮረ እንዲሆን ማድረግ ነው። እነዚህ ድርጊቶች በሃይማኖት ውስጥ ይህንን መልክ ይያዙ እንጂ ፍልስፍናዎችና ርዕዮተ ዓለሞች ሁለተኛው የጥቃት ዘርፍ ይሆናሉ። ብሮሽኤል በሁሉም አቅጣጫ የሚሰራ የአመፃና የሞት መንፈስ ነው። ሁሉንም የሚወስደው ወደ እዚህ አይነት የጥፋት መንገድ ስለሆነ የዲያብሎስ አመፃዎች በሃይማኖት ላይ ተነስተው መንፈሳዊ እሴቶችን በማዳከም የአድማጮችን ስነ ልቦና በማቀዝቀዝ ሃይማኖትን ለማጥፋት የሚንቀሳቀሱ አሰናካይ መንፈሶች ናቸው። ስለዚህ ሃይማኖቶች በተለያዩና በበዙ ቁጥር ለአመፃ የሚመቹ መሳሪያዎች ይሆናሉ። መብዛታቸውና መለያየታቸው የሚያመለክተን ደግሞ የአመፃውን ትግል አካልና ውጤት መሆናቸውን ነው። በመሆኑም ይህ የአመፃ ድርጊት ከተከናወነ በኋላ የሚገኘው ውጤት አንዱና ዋናው ችግር ከነባሩ የሃይማኖት አካል እየገነጣጠሉ ማውጣት ነው። መለያየትና መገነጣጠል የመናፍስቱ ዋነኛ የአሰራር ጥበብ ነው። በዚህ የአመፃ መንገድ ብዙ ሰዎች ብዙ ጊዜ መንፈሱ ባዘጋጀላቸው ወጥመድ ውስጥ ገብተው ሲሰነካከሉ ታይተዋል። የብሮሽኤል መንፈሶች የአመፃ ጠባያት በሮሜ መልእክት ምዕራፍ 1 ከቁጥር 29 እስከ 31 የሕያው እግዚአብሔር ቃል እንዲህ ይለናል። ክፋት ሞላባቸው፣ ቅናትን፣ ነፍስን መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ፣ የሚያሸኮሽኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን ለሚፈልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው ይለናል። ከዚህ በላይ ያለው ቃል የሚያመለክተን የሰው ልጅ በራሱ ማህበራዊ ሕይወት ውስጥ ለሚያመጣውና ለሚያስከትለው ችግር ምን ያህል የሰላምና ጽድቅ መንገድ ሲጎለው የሚያመጣውን ጉዳት ከመጠቆም በላይ በክፉ መንፈስ ድጋፍ እስከ ዛሬ ድረስ የሰው ልጅ ባለበት ቦታ ሁሉ ችግሩ አለማቋረጡን ያሳያል። የብሮሽኤል መንፈሶች ለሰዎች የሚሰጣቸው ጠባያትም እምነተ ቢስና ሃይማኖት የለሽነት፣ ትዕቢተኝነት፣ ትምክህተኝነትና ማን አለብኝነት፣ ጠማማነት፣ እምቢተኝነትንና አልታዘዝም ባይነት፣ እብሪተኝነት፣ ጉልበተኝነትና ተደባዳቢነት፣ አፍራሽነት፣ ተቃዋሚነትና አኩራፊነት፣ ቀናተኛነት፣ ተቀናቃኝነትና ምቀኛነት፣ ቅራኔ ፈጣሪና ቅራኔ አጠናካሪነት፣ ደፋርነትና ጨካንነት፣ ሁከት ፈጣሪና ሞገደኝነት፣ ተሳዳቢነትና አዋራጅነት፣ ስደትንና ጋጠ ወጥነትን፣ ተጨቃጫቂ ተከራካሪ መንቻካና ግትረኝነት፣ ስሜታዊነትና ችኩልነት፣ ግልፍተኝነትና ደመ ፍሉነት፣ ሐሜተኛነትና አሾክሻኪነት፣ ለፍላፊነትና ወሬኛነት፣ ፌዘኝነትና አጋላጭነት እንዲሁም ያለማንም ውክልና ራሳቸውን የሚሾሙ ራሳቸውን ኮሚቴ ወይም መሪ አድርገው የሚያቀርቡ የስልጣን ጥመኞችና ስልጣን ከያዙ የማይለቁ ግትሮች፣ ሴራን የማቀናበር፣ የማነሳሳት፣ የመገፋፋት፣ የማስተባበርና የማሳደም ጠባይ የሚታይባቸው በአስተሳሰብና በምግባር የተለየ አቅጣጫና ስፍራ ላይ የሚቆሙ የእርቅና የሽምግልና መንገድ የማይመቻቸው
የመከፋፈል የመለያየትና የመገነጣጠል ጠባይ የሚታይባቸው፣ ንግግራቸውን በተቃራኒ ሁኔታ ማለትም እንደሱ አይሆንም፣ በፍጹም አይደለም፣ በተአምር አይደረግም ወዘተ በሚሉ አፍራሽ ቃላት ጀምረው በአፍራሽ ቃላት የሚያበቁ፣ የተቃዋሚ ጎራን መመስረት፣ ማደራጀት፣ ማጠናከርና መምራት ስራቸው ያደረጉ ወዘተ ሁሉ ብሮሽኤል በሰዎች ልቦና ውስጥ ሲገባ የሚያወርሳቸው ጠባያት ናቸው። የአመፃ መንፈሶች ወደ ሰዎች የሚገቡበት መንገዶች ከዘር በመወራረስ በሚተላለፉ መንፈሶች፣ አየር ላይ በሚያንዣብቡ የብሮሽኤል ጋኔኖች፣ በመተት በሚላኩ መንፈሶች፣ ከዓይን ላይ በሚነሱና በጥልቀት በሚያዩ የቡዳ መንፈሶች፣ በአመፃ ትዕይንቶችና ድርጊቶች ውስጥ በሚደረግ ተሳትፎ፣ የአመፃ ድርጊቶችን የሚሰብኩ ጽሑፎችን በማንበብ፣ የአመፃ ድርጊቶችን የሚሰብኩ ንግግሮችን በማዳመጥና የአመፃ ድርጊቶችን የሚያሳዩ ፊልሞች በመመልከት ወዘተ ይህ ሞትን በቀላቀሉ የሚጋብዘውና የሚያስከትለው የአመፃና የሞት መንፈሶች ወደ ሰው ልብ ውስጥ ይገባሉ። ብዙ ጊዜ በዚህ መንፈስ የተያዙ ሰዎች መጨረሻቸው ቤታቸውና ኑሯቸው እስር ቤት ውስጥ ይሆናል። ሕይወታቸው በመከራና በስደት የተሞላ ይሆናል። ደስታና እርካታቸውን በመንፈሱ የተነጠቁ በመሆኑ በሕይወት ዘመናቸው ደስታን ሳያጣጥሙ ኖረው ያልፋሉ። ሌላውን ሰው ሰላም እንዳሳጡና ሰላም እንደነሱ ይኖራሉ። ጦሳቸውንና መዘዛቸውን ለሌላው በተለይም ለሰላማዊው ሰው ያሻግራሉ። በአብዛኛው የሕይወታቸው ፍጻሜያቸው ወይም ሞታቸው በሁከትና በአምባጓሮ መካከል በሚነሳ ግጭትና አመፅ፣ በሰው እጅ ሆኖ በስለት፣ በዱላ፣ በጦር መሳሪያ ወዘተ በመሆን የተከተሉት የአመፃ መንገድ እስኪጠፋ ድረስ መንፈሱ ይፈትናቸዋል። ከነበረው መነሳት በመንፈሳዊ ሕይወት ከነበረው መነሳት የመልካሙ መንፈሳዊ ጉዞ መነሻ ነው። የአብርሃም አባት ታራ የእግዚአብሔርን የአምልኮት መገለጥ ማዳበር ያልቻለ ሰው ነበረ። ነገር ግን ልጁ አብርሃም ተነስቶ ቀደም ሲል የነበሩትን የአባቶቹን የአምልኮት መንገድ መፈለግ ሲጀምር እግዚአብሔር ተገልጦለት አዲሱን ትውልድ በአዲስ መንፈስ ማገልገል ጀመረ። የቃል ኪዳን አባት በመባልም ታወቀ። በዚህም አመፃ ሁሉ የሚለው የጣዖት መጥፎ አሰራር በአብርሃም ዘመን ተቋረጠ። ይህ እንግዲህ ቀድሞ ከነበረው የአባቶች የአምልኮት ሂደት ከነበረው በመነሳትና እግዚአብሔርን በመፈለግ ያገኘው በረከት ነው። ከዚህም በመነሳት ይስሐቅ፣ ያዕቆብና 12 ነገደ እስራኤል በስፋት የቃል ኪዳን ዘመኖቻቸውን በመቀበል ትውልዳቸውን በበረከት በእግዚአብሔር ፍቅርና በመንፈሳዊ ተስፋ ከልዑል አምላክ ጋር በመገናኘት ሚስጥራዊና አስቸጋሪ የሆኑትን የዓለማችንን የጥፋት መንገዶች ሁሉ በእግዚአብሔር ኃይል በማለፍ ትውልዳቸውን የተቃና ግብ ላይ አድርሰውታል። ከዚህ በተቃራኒው ክፉ መንፈስም ከነበረው በመነሳት የሰው ልጆችን ከእግዚአብሔር አምልኮት ለማውጣት ይጥራል። ደካማ ካገኘ ይሳካለታል። በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው፣ ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸውና ይለናል። በአመፃ ሴራ ውስጥ ዲያብሎስ ከሚፈጽማቸው ድርጊቶች መካከል በሃይማኖት ያሉትን ሰዎች ከእግዚአብሔር አምላክ ጋር እንዳይገናኙና በረከታቸውም ወደ ትውልድ እንዳይደርስ በጥንቃቄ ጋርዶ መያዝ። በሃይማኖቱ ሰፊ ጊዜ፣ ዘመን፣ ሰዓት፣ ወቅትና ኃላፊነት፣ ማዕረግ፣ ሽልማት ያገኙ ሰዎችን ወዘተ ሁሉ ውስጣቸውን በመሸርሸር ከያዙት መንፈሳዊ ጉዞ ማሰናከል፣ ለአመፀኞች በር እንዲከፍቱ አሊያም ራሳቸው የአመፃ መሪዎች እንዲሆኑ አድርጎ ማዘጋጀት። በዚህም ሰዎች ወደ ቤተ እግዚአብሔር ሲመጡ መንፈሳዊ ፍቅር፣ ኃይል፣ ተስፋና በረከት ስለማያዩና ስለማያገኙ የሚያረካ ሁኔታ አጥተው ይሸሻሉ። በሸሹ ጊዜ ደግሞ የኢሉሚናቲ ሴረኞች፣ የመናፍቅ አዳራሾችና የዓለም አመፀኛ ኃይሎች እቅፍ ውስጥ ይገባሉ። የእግዚአብሔር አምላክ ቤት መሪዎችና አገልጋዮች መንፈሳዊ አርአያነታቸውንና ክብራቸውን ለመጠበቅ እንዳይችሉ ሁል ጊዜ በትውልዱ ውስጥ አደናጋሪና አሳፋሪ በሆነ መንገድ እንዲጓዙ ያደርጋቸዋል።
ብሮሽኤል የአመፃና የሞት መንፈስም በመሆኑ የአምላክ አገልጋዮችን በውስጣቸው በሕይወት ሙታን እንዲሆኑ አድርጎ በማቆም አፍራሽ ድርጊቱንም ይገልጽባቸዋል። በአጠቃላይ አመፃ ሁሉ ከቤተ እግዚአብሔር ሀ ብሎ እንዲጀምርና የሌሎችን ስነ ልቦና ማምከንን ስልቱን ያዳብራል። ዛሬ ዓለም ላይ ያሉ ክርስቲያኖች አንገታቸውን ደፍተዋል። የሩሃንያና የብሮሽኤል የአመፃ መንፈሶች ግብረ ሰዶማዊነትንና አመፀኝነትን በማጠናከር የአመፀኞች መንገድና አካሄድ እምነት ለምኔ ብለው እንዲተዉትና ወደ ሌላ ክፉ ተቃራኒ አቅጣጫ እንዲገቡ በማድረግ የአመፃ ልጆችን አበራክተዋል። አውሮፓ ውስጥ ከሚገኙ በርካታ የሃይማኖት መሪዎች መካከል አብዛኛዎቹ በአጉልና በመጥፎ ሱስ የተጠመዱ ናቸው። በመንፈሳዊ ስነ ምግባር ጉድለት ከምዕመናኑ በላቀ ሁኔታ ተጠቃሽ በመሆን ክብርና ሞገሳቸውን ጥለዋል። ይህ ሁኔታ ዛሬ በዓለማችን ውስጥ ጉድ የሚያሰኝ ደረጃ ላይ ደርሷል። ሰዎች በእምነታቸው ላይ አምፀው እንዲነሱ ቀስቃሽና ሰርጎ ገብ ኃይል የሆነው ደግሞ የዚህ የተሰወረ ምስጢራዊ ዓለም ተቋም መሪ ኢሉሚናቲ ነው። ኢሉሚናቲ በሃይማኖት ነቅተው ጎልምሰውና ቀድሞ በተነሱ ወገኖች ላይ ያለው ጥላቻ በቀላሉ የሚገመት አይደለም። እነዚህ በሃይማኖት ውስጥ ያሉ የኃጢአትና የአመፃ ምሪቶች ናቸው። በዚህ ረገድ መንፈሶቹ ብዙ ተጉዘው ብዙ ጉዳት አስከትለዋል። ይህ ሂደት በአውሮፓ በተጋነነ መልኩ ቢታይም ዛሬ በሁሉም እምነት አለን የሚሉ ሰዎች ሁሉ የዚህ የአመፃ የብሮሽኤል የግፍ አሰራር ውስጣቸው ተሰውሮ በመግባት ሕይወታቸውን በውሸት ተስፋዎች ሞልተው ከቀደሙ አባቶች መንፈሳዊ የቃል ኪዳን በረከትና ከእግዚአብሔር መገለጥ እያራቃቸው ይገኛል። በትንቢተ ሆሴዕ ምዕራፍ 9 ቁጥር 12 ላይ ልጆቻቸውንም ቢያሳድጉ ሰው እንዳይቀርላቸው ልጅ አልባ አደርጋቸዋለሁ፣ ከእነርሱም በራቅሁ ጊዜ ወየውላቸው ይለናል። በእምነታቸው ጠንካራ የነበሩ የቀድሞ አባቶች መንፈሳዊ ዱካቸውና የሕይወት ፋይላቸው እንዲዘጋም አድርገዋል። በጥላቻ መንፈስም ትውልዱን አወከዋል። ዛሬ አባቶቼ ብሎ ወደ ኋላ ዞር ብሎ የሚመለከት ትውልድ የለም። ይህ ሁኔታ አስፈሪና አሳዛኝ ነው። ብሮሽኤል እንደተለየ ተቋም በሰው ልጅ ሕሊናና ልቦና ውስጥ አመፃን፣ ስልጣን፣ ማዕረግን፣ ሀብትን፣ ዕውቀትን ወዘተ ሁሉ ይዞ አሰላለፉን እየመራ ይገኛል።